ሰላም ሰላም የዮኒ ባቹ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? አለው እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። በጣም እንደጠፋው አውቃለሁ። ኦልሞስት ወደ 9 ወር አካባቢ ይሆነኛል የመጨረሻ ቪዲዮን ከሰራው። አጋጣሚ ሁኔታዎች ስላልተመቻቹልኝ ለስራ ወደ ገጠር ወጣ ስላልኩኝ ኢንተርኔት ያልነበረበት ነበርኩኝ። በዚያ ምክንያት ነው ረጅም ጊዜ የጠፋሁት። ተናፍቃችኋል ውድ ቤተሰቦቼ። አሁን ግን ተመልሻለሁኝ። እሺ ፋሚሊዎቼ፣ አዳዲስ ዩቲዩበር ሆናችሁ በተለይ ደግሞ ቪዲዮ ለመቅረጽ ሁለት ስልክ ነው የሚያስፈልገን ወይስ ሌላ አፕ አለ ቪዲዮ የምንቀርጽበት ምናምን እያላችሁ ትጠይቁኝ ነበረ። ሳረሳ እስቲ ዛሬ እሱን ሪኮመንድ ላርጋችሁ። በምን አይነት አፕ ነው ቪዲዮ ሪከርድ ማድረግ የምንችለው፣ ስክሪን ሪከርድ ማለት ነው። ምክንያቱም እኔ ራሱ ይሄንን ከማወቄ በፊት ሁለት ስልክ ይዤ ነበር ቀርጽ የነበረው። አንዱን ስልክ የምፈልገውን ቪዲዮ ከፍትና በሌላኛው ስልክ ደግሞ በእጄ ካሜራ ከፍቼ ነበር የምቀርጸው። ያ ደግሞ አንደኛ ቪዲዮን ጥራት አይኖረውም፣ ሁለተኛ ደግሞ የተለያዩ ድምጾች ይገባሉ፣ አሰልቺ ነው የሚሆነው። ዛሬ ግን ምርጥ አፖችን እነግራችኋለሁ። እስከ መጨረሻ ቪዲዮን ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ። እያንዳንዱን እስቲ አምስቱንም ከአምስተኛ ጀምሮ እስከ አንደኛ አፖቹን ልዘርዝርላችሁ። ምናልባት እናንተ ፕሌይ ስቶር ካላችሁ ፕሌይ ስቶር ላይ፣ አፕ ስቶር ካላችሁም ችግር የለውም አፕ ስቶር ላይ ዳውንሎድ ማድረግ ትችላላችሁ። እኔ ግን እስቲ ቶሎ ብዬ አፖቹን ከአምስተኛ እስከ አንደኛ ሰርች እያደረግኩ ላሳያችሁ። አንደኛ ለምሳሌ እስቲ ፕሌይ ስቶሬን ከፍቻለሁ። ስክሪን ሪከርደር ነው የሚለው። ስክሪን ሪከርደር ነው። ገና ያው ስክሪን ብዬ ስጽፍ አምጥቶልኛል የመጀመሪያው ላይ። እሱን ከፍተዋለሁ። እንደምታዩት ብዙ ስክሪን ሪከርደር አፖችን ከፈተልኝ። ነገር ግን እኔ የፈለኩት ለእናንተም አሪፍ ነው ብዬ ያሰብኩት ስክሪን ሪከርደር የሚባል አፕ ነው። እስቲ እሱን ልክፈተውና ላሳያችሁ። እንደምታዩት ፎቶ ይሄን ይመስላል። የአፑ 19 ሜጋባይት ነው። ዳውንሎድ አድርጋችሁ መጠቀም ትችላላችሁ። እስቲ አራተኛውን ደግሞ ሰርች እናድርግና ቶሎ ብዬ ላሳያችሁ። ምናልባት ስማቸውንና ፎቶአቸውን መጨረሻ ላይ በስዕል መልክ አስቀምጥላችኋለሁ። አራተኛ ብዬ ያስኩላችሁ ቪድማ ነው። ቪድማ ብዬ ሰርች ላድርግ። ያው ገና ቪድማ ብዬ ስጽፍ ራሱ ሪከርደር የሚለውን ጨምሮ አመጣልኝ። እንደምታዩት መጀመሪያ ላይ ቪድማ ስክሪን ሪከርደር ነው። እንደምታዩት 23 ሜጋባይት ነው። እሱንም አውርዳችሁ መጠቀም ትችላላችሁ። እስቲ ሶስተኛው እንሂድ። ሶስተኛ ኤዜድ ነው። ኤዜድ ሪከርደር ነው። ኤዜድ ስል ገና እሱ ራሱ ኤዜድ ስክሪን ሪከርደር ብሎ አመጣልኝ። እሱን ስነካው እስቲ ልግባና ላሳያችሁ። 43 ሜጋባይት ነው። ይሄን ይመስላል አፑ። ሁለተኛ ግሊፕ ነው። ግሊፕ ራሱ ያው ከላይ ስክሪን ሪከርደር ብሎ አመጣልኝ። እሱን ሰርች ላድርገው። ከላይ ያለውን ግሊፕ ስክሪን ሪከርደር እስቲ ልክፈተው። 41 ሜጋባይት ነው። ይሄ አውርዳችሁ መጠቀም ትችላላችሁ። ምናልባት አጠቃቀሙ ካልገባችሁ ግን አውርዱና የፈለጋችሁትን ከአምስቱ አጠቃቀሙን ስራልን ብላችሁ ኮመንት ላይ ጻፉልኝ። እያንዳንዱን ዲቴል እንዴት እንደምትጠቀሙ አንድ ቪዲዮ ልሰራላችሁ እችላለሁ፣ ግን ኮመንት ላይ አሳውቁኝ። የመጨረሻውንና ይሄንን ቪዲዮ እየሰራሁበት ያለው ምርጡ ስክሪን ሪከርደር እኔም አሁን እየተጠቀምኩ ያለሁት ኤክስ ሪከርደር ይባላል። በጣም አሪፍ ነው። ኤክስ ሰርች እናድርገው። ኤክስ ሪከርደር ብዬ ስጽፈው አመጣልኝ። እንክፈተውና እንየው። እኔ ኦልሞስት ስላወረድኩት አፕዴት ነው የሚለኝ። አፕዴት ስላላደረኩት አፕዴት አደርገዋለሁ። ይሄንን ይመስላል። አምስቱንም ግን ያው ከቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ዲቴል አጠቃቀሙን እንድሰራላችሁ የምትፈልጉ ከሆነ ኮመንት ላይ
ዲቴል ስራልን በሉኝ እሰራላችኋለሁ። አመሰግናለሁ። መልካም ጊዜ ብያለሁ።